ሰላምቴ በያላችሁበት ይድረስ ብያለሁ። ዛሬ ደግሞ እርስ በርስ ክብር በትዳር ውስጥ ያለውን ቦታ እናያለን። እርስ በርስ ክብር የትዳር ህይወት ዋና መሰረት ነው። ፍቅር ብቻ ትዳርን ለረጅም ጊዜ ማቆየት አይችልም። ክብር ግን ፍቅርን ያጠነክራል፣ እምነትን ይገነባል፣ ሰላምን ያመጣል። በኢትዮጵያ ባህል ወይም በሀገራችን ባህል ትዳር የሁለት ሰዎች ብቻ ሳይሆን የቤተሰብ ግንኙነት ስለሆነ እርስ በርስ ክብር በጣም አስፈላጊ ነው በትዳር ውስጥ። ስለዚህ እንከባበር፣ እንዋደድ። እርስ በርስ ክብር ምንድን ነው ካላችሁኝ፣ እርስ በርስ ክብር ማለት ባልና ሚስት እርስ በርስ በኩል ሰውነት፣ ክብርን፣ መብት እንዳላቸው መቀበል ማወቅ ማለት ነው። የአንዱን አስተሳሰብ አንዱ መስማት፣ ስሜትን ማክበር፣ መከባበር፣ ውሳኔዎችን በጋራ መወሰን፣ እነዚህ ሁሉ የክብር መግለጫዎች ናቸው። ክብር በንግግር ውስጥ ትልቅ ቦታና ትልቅ ኃይል አለው። ትዳር መሰደብ፣ መዋረድ እና መዘናጋት ክብርን ይሰብራል። ስለዚህ በቁጣ ጊዜ እንኳን በአክብሮት መነጋገር በጣም አስፈላጊ ነው። በሀገራችን ባህል ንግግር ያስታርቃል ይባላል። ይህ ትዳር በተለይ እውነት ነው። እንዴት ብትሉኝ ማለት ነው። አዎ መልካም ንግግር በቃ መጥፎ የሆነውን ሁላ ስለሚቀይር ንግግራችንን አሳምረን እንወቅ። ምን መናገር እንዳለብን፣ ምን ላይ አለመናገር እንዳለብን ማወቅ አለብን። ንግግር ይሰብራል፣ ንግግር ይጠግናል። ስለዚህ ለትዳር ዋናው መሰረት ንግግር ስለሆነ ምን መናገር እንዳለብን እንወቅ ለይተን። ክብርን በተግባር ማሳየት፣ በአፍ ብቻ ሳይሆን ሰርቶ ማሳየት። ክብር በቃል ብቻ አይበቃም፣ በተግባር መታየት አለበት። ምሳሌ የቤት ስራ መከፋፈል፣ የአንዱን ጊዜ አንዱ ድካም መገንዘብ፣ መረዳት። በህመም ወይም በችግር ጊዜ አጋርነትን ማሳየት። እነዚህ ሁሉ እርስ በርስ መተጋገዝ